ለቤቴ እንደዚህ ነበር እንደዚህ ነው ብሎ ማውራት በጣም ይከብዳል። ተናግሮታል እንዴት እንደምንተዋወቅ እንዴት ከተወዳጁ አርቲስት ከነጻነት ህልፈት በኋላ እየወጡ የሚገኙ መረጃዎች ብዙሃኑን እያነጋገሩም እያወዛገቡም ይገኛሉ። ነጻነት እስከ እልፈተ ሞቱ ድረስ በቤት ኪራይ ውስጥ እንደሚገኝ ተሰምቷል። ታዲያ የነጻነት ገንዘብ የት ሄደ? ነጻነት ልክ እንደነ ሰራዊት ፍቅሪ ሁሉ ከፊት ለፊት ተሰላፊ በመሆን በማስታወቂያም እንዲሁ በፊልሙ ኢንዱስትሪ ከፍተኛ ተከፋይ የሆነው ተወዳጁ አርቲስት ነጻነት ገንዘብ የለውም፣ እንዲሁ የባንክ አካውንቱም ታግዷል መባሉና ለልጆቹ እንዲሁ ለቤተሰቦቹም እርዳታ እየተሰበሰበ መሆኑን ተከትሎ አስደንጋጭ መረጃዎች እየወጡ ይገኛሉ። የነጻነት ገንዘብ የት ገባ? በሚሊዮኖችና በቢሊዮኖች ገንዘብ አሉት ተብሎ የሚታሰበው ነጻነት ለሕክምና አጥቶ በሰይፉ ፋንታሁን በኩል 100,000 ተለግሶት መታከሙ ብዙሃኑን እያነጋገረ ነው የሚገኘው። ትላንትና ቲክቶክን የተቀላቀሉ ግለሰቦች ቅንጡ ሕይወትን፣ ቅንጡ መኪናን፣ ቅንጡ ቤትን፣ የተደላደለ ሕይወትን እያሳለፉ በሚገኙበት በዚህ ሰዓት ዕድሜ ልኩን በሚዲያ ላይ የቆየው ነጻነት እንዴት ሀብታም ሊሆን አልቻለም? ወይስ የነጻነት ገንዘብ የት ሄዶ ነው? እውነታው በዚህ ቪዲዮ የሚጋለጥ ይሆናል። ቤተሰቦች እንግዲህ የነጻነት አሟሟት አሁንም ብዙሃኑን እያወዛገበ ይገኛል። በተለይም ደግሞ አንጋፋው ተወዳጁ ነጻነት ህልፈተ ሕይወቱ ከተሰማ በኋላ ምንም አይነት ገንዘብ እንደሌለው ነጻነት እየኖረ የነበረው በቤት ኪራይ መሆኑ እየተገለጸ ይገኛል። ታዲያ ነጻነት ሚሊዮነር ነው ቢሊዮነር ነው እየተባለ በአብዛኛው ዘንድ እንደ ሞዴል የሚታይ እንቁና ተወዳጅ አርቲስት ነው። ከዛም ባለፈ ደግሞ ነጻነት በብዙሃኑ ዘንድ ከፊት ለፊት እንደመሰለፉና እንዲሁ ከፍተኛ ፕሮሞሽኖችን እንደ መስራቱ መጠን ፈጽሞ የትኛውም አካል ወይም ደግሞ የትኛውም ግለሰብ ነጻነትን ገንዘብ የለውም አሊያም ደግሞ ቤት የለውም ቅንጡ መኪና የለውም ብሎ ማሰብ አይቻልም። ነጻነትን አብዛኛው ኢትዮጵያዊ የሚያስበው ልክ እንደነ ሰይፉ ፋንታሁን የተንጣለለ ቤት ያለው እንዲሁ ደግሞ በባንክ ውስጥም በቢሊዮኖች ገንዘብ ያለው እንዲሁ ቅንጡ መኪናዎችን ይነዳል ተብሎ የሚጠበቅ አንድ ዝነኛና አንጋፋ ተወዳጅ አርቲስት ነው። ታዲያም የነጻነትን ህልፈት የነጻነትን ሞት ተከትሎ ግን እየወጡ የሚገኙ መረጃዎች አብዛኛውን የኢትዮጵያ ሕዝብ ያስደነገጠ ሆኖ ተገኝቷል። የነጻነት የባንክ አካውንቱ ሁሉ መታገዱ በብዙሃኑ ዘንድ ከፍተኛ መነጋገሪያ ሆኗል ማለት ነው። ይህንንም ተከትሎ ይመስላል እንግዲህ ከሰሞኑ የነጻነት ቤተሰቦች ወደ አደባባይ ብቅ ብለው በመላው ኢትዮጵያውያን ዘንድ እንዲደገፉ እርዳታን ጠይቀዋል። ያም ሆኖ ግን የነጻነት ቤተሰቦች ድጋፍን መጠየቃቸውን ተከትሎ ከተለያዩ አካላት ተቃውሞችን እያስተናገዱ ይገኛሉ። እነዚህ ተቃውሞዎችም እርዳታ ለጠየቀ ሁሉ ሊሰጠው አይገባም የሚል ተቃውሞዎች በሚዲያ ላይ በስፋት እየተናፈሱ ይገኛሉ። ታዲያ የነጻነት ባለቤት በአሜሪካን ብትኖርም ህመም እንዳለባትና በህመሟ የተነሳም ሙሉ ቤተሰቡን እያስተዳደረ የሚገኘውና የሙሉ ቤተሰቡን ኃላፊነት የወሰደው ነጻነት እንደሆነ እንዲሁ በኢትዮጵያ ውስጥም ከሚሰራው ስራ ለልጆቹ ወደ አሜሪካን ገንዘብ እንደሚልክ ነው እየተሰማ የሚገኘው። ታዲያ ነጻነት እስከ ህልፈተ ሕይወቱ ድረስ በቤት ኪራይ ውስጥ እንደሚገኝና እንደ ሌሎቹ ቅንጡ መኪናን እንደሚነዱ አርቲስቶች ሁሉ ነጻነት ቅንጡ መኪና እንደሌለው፣ ቤት እንደሌለው እንዲሁ ደግሞ በባንክ ውስጥም ተቀማጭ ገንዘብ እንደሌለውና የባንክ አካውንቱ ሁሉ መታገዱን የሚያመላክቱ መረጃዎች ናቸው በስፋት እየወጡ የሚገኙት። ታዲያ ይሄ ጉዳይ በብዙሃኑ ዘንድ ጥርጣሬን እየፈጠረ ይገኛል። ነጻነት ከፊት ለፊት ተሰላፊ እንደመሆኑ ከፍተኛ ገንዘብ ተከፋይ አርቲስት ነው። እንዲሁ በማስታወቂያው በኩልም ቢሆን ነጻነት በኢትዮጵያ ውስጥ አሉ ከሚባሉ ከፍተኛ ማስታወቂያዎችን ከሚሰሩ አርቲስቶች መካከል አንደኛው ነው። ታዲያ እነዚህ ገንዘቦች የትሄዱ? የነጻነት ቢሊየን ገንዘቦች የትሄዱ? ነጻነት ለምንስ ቤት የለውም? እንዴትስ መኪና የለውም? በሚል በኢትዮጵያውያን ዘንድ ከፍተኛ ተቃውሞን አስነስቷል። አብዛኛው ነጻነትን ከመውደድ የተነሳም
መንግስት ለነጻነት ልጆች ለነጻነት ቤተሰብ ቢያንስ ኮንዶሚኒየም ሊሰጡ ይገባል የሚሉ ጥያቄዎች በስፋት እየተነሱ ይገኛሉ። እንግዲህ ሁላችንም እንደምናስበው ነጻነትን በፍጹም የትኛውም አካል የትኛውም ግለሰብ ድሃ ነው አሊያም ደግሞ የሚኖረው በቤት ኪራይ ውስጥ ነው ብሎ ማለት አይችልም። ምክንያቱም ነጻነት ከፍተኛ ልክ እንደነ ሰራዊት ፍቅሬ ሁሉ ከፍተኛ ገንዘብ የሚከፈለው አርቲስት ነው፣ የማስታወቂያ ባለሙያ ነው። ከዛም አልፎ ደግሞ በኢቢኤስ የቴሌቪዥን ጣቢያ ውስጥ ለዘመናት ሲያገለግል ቆይቷል። እንግዲህ ይሄንን አንጋፋና ተወዳጅ አርቲስት ገንዘብ አጥሮት ሰይፉ ፋንታሁን አሳከመው መባሉም በብዙሃኑ ዘንድ በከፍተኛ ሁኔታ መነጋገሪያ ሆኖ ተገኝቷል ማለት ነው። እንግዲህ ነጻነት ከዚህ በኋላ በኢትዮጵያ ውስጥ አልኖርም በሚል ወደ አሜሪካ መሄዱ የሚዘነጋ አይደለም። ያም ሆኖ ግን በሀገር አሜሪካ ያለው ኑሮ ስላልተመቸውም ወደ ኢትዮጵያ ተመልሶ በኢትዮጵያ ውስጥ ስራውን በመስራት ከኢትዮጵያ ውጭ በአሜሪካ የሚገኙ ቤተሰቦቹን እየደገፈና እያስተዳደረ የነበረው እሱ ስለመሆኑ እየሰማን ነው የምንገኘው። ሌላው ደግሞ ጥያቄዎችንና ትችቶች እየተሰነዘሩ የሚገኙት በነጻነት ባለቤት ላይ ነው። የነጻነት ባለቤት ነጻነትና ባለቤቱ ተፋተዋል። ሁለቱ አንድ ላይ አይደሉም። የነጻነትን ልጆች ይዛ ሌላ ሰው አግብታለች በሚል የተለያዩ አካላት ትችትን ሲሰነዝሩ ቆይተዋል። ያም ሆኖ ግን የነጻነት ባለቤት በፍጹም ከነጻነት ጋር እንዳልተፋታች ከነጻነት ጋር አንድ ላይ በፍቅር እየኖሩ እንደሚገኙ ያም ሆኖ ግን ህይወት ለያይቷቸው ኢትዮጵያና አሜሪካ ሆነው ለመኖር እንደተገደዱ ግና ደግሞ ባለቤቱ ፈጽሞ በነጻነት ላይ ሌላ ባል እንዳላገባችና ሁለቱም በፍቅር እንደሆኑ ኢትዮጵያና አሜሪካ የመሆናቸው ሚስጥርም ነጻነት ለልጆቹ የተሻለ ትምህርትን ከመፈለግ አኳያ ስለመሆኑ ነው የሰማነው። እንግዲህ ይህንን ተከትሎ ይመስላል ታዲያ ከሰሞኑ ለነጻነት ድጋፍ እንዲካሄድ በከፍተኛ ሁኔታ ጥያቄዎች እየተነሱ ይገኛሉ። ታዲያ በዚህ ሰዓትም የነጻነት አድናቂዎች፣ የነጻነት ቤተሰቦች፣ የነጻነት ወዳጆች በአጠቃላይ ነጻነትን ያሉ በሙሉ ልጆቹን ቤተሰቡን እንዲደግፉ በተጠየቀው መሰረትም እስከዚህ ሰዓትም ከ60 ሺህ በላይ ዶላር እንደተሰበሰበ የሰማን ሲሆንም በጥቂት ሰዓት ውስጥ ወይም በጥቂት ቀናት ውስጥም ይህ ዶላር ከፍ ብሎ ከ100 ሺህ በላይ የሚሆን ዶላር ሊሰበሰብ እንደሚችል እየተገለጸ ነው የሚገኘው ማለት ነው። እንግዲህ የነጻነት ቤተሰቦችም ቢሆኑ ወደ አደባባይ ብቅ በማለት ነጻነትን የምትወዱ ለነጻነት ያላችሁ ልጆቹን ለማሳደግ እንዲሁ ልጆቹን ለማስተማርም የበኩላችሁን ተወጡ ሲሉ ጠይቀዋል። እንግዲህ በጎፈንድሚ አካውንት ገንዘብ እየተሰበሰበም ይገኛል ማለት ነው። አድማጮቻችን ስለምትከታተሉን ስለምታደምጡን ከልብ እናመሰግናለን። በቀጣይ ቪዲዮዎች ደግሞ እስከምንገናኝ እንዲሁ ሰላም ጤና በያላችሁበት ይብዛልን። እኛ ከወዲሁ ልንሰናበታችሁ እንወዳለን። ሰላም ሆኖልን